ሰላም የቻናላችን ቤተሰቦች እንደምን አላችሁ? በዚህ አጭር ቪዲዮ ክላውድ ኤአይ ከብራውዘር ላይ ቻት ፊቸሩን ተጠቅመን አጠቃላይ ምን እንደሚመስል የቻት ክላውድ ቻት ፊቸር እናያለን። ፈንክሽናሊቲዎቹን ብሪፍሊ እንደ ፕሮጀክት እንደ አርቲፋክት እና ሞዴሎችን ደግሞ ከከባድ ላይክ ዛሬ የተለቀቀው ፋብልን ጨምሮ ወደ ቀላሉ ወደ ፈጣኑ ሄይኩ እንዴት መቀያየር እንደምንችል እናያለን። በዚህ ቪዲዮ ከኔ ጋር አብራችሁ ከሆናችሁ ክላውድን ለመጀመሪያ ጊዜ በፍጥነት እንዴት ወደ ጥቅም ላይ ማዋል እንደምትችሉ አብረን እናያለን። አሁን ወደ ፕሮግራሙ። እንግዲህ የክላውድ ኤአይ ቻት ፊቸር ይህን ይመስላል። ብራውዘራችን ላይ ክላውድ ኤአይ cloud.ai ብለን ስንገባ የምናገኘው ፊልድ ይሄን ይመስላል። እንደ ዩዘር ሁኔታችን የምናገኛቸው ፊቸሮች ሊለያዩ ይችላሉ በተወሰነ መልኩ፣ ግን በአብዛኛው ፍሪ ዩዘርም ፕሮ ዩዘርም ማክስ ዩዘርም ብንሆን የምናገኛቸው ፊቸሮች በአብዛኛው ተመሳሳይነት አላቸው። ክላውድ ለየት የሚያደርገው የዩዘር ወይም የፕራይሲንግ ስትራቴጂው በሰብስክሪፕሽን ቆይታ በዩዝ ቆይታ ነው እንጂ በፊቸር ሪስትሪክት በማድረግ አይደለም። በአብዛኛው ፊቸሮቹ ሁሉም ላይ ይገኛሉ። ነገር ግን በተወሰነ መልኩ ልዩነቱ ምንድነው? ፍሪ ዩዘር ላይ የምንጠቀመው በጣም ለሊሚትድ አማውንት ኦፍ ታይም ሲሆን ሰብስክሪፕሽን ሲኖረን ግን ረጅም ጊዜ ቶክን እየተጠቀምን ለረጅም ሰዓት ኤአዩ መጠቀም እንችላለን ማለት ነው። እንደምታዩት መሀል ላይ እዚህ ጋር ታይፕ የምናደርግበት አለ። የምንፈልገውን ፕሮምፕት የምናስገባበት ነው። ፕሮምፕት እዚህ ጋር እናስገባለን፣ መልሱን ይመልስልናል። እዚህ ጋር ስላይደር አለች በሌፍት በግራ በኩል ቶፕ ላይ ስላይደር አለ። እሱን ስንከፍተው አዲስ ቻት ለመክፈት ይችን ኒው ቻት የምትለዋን ክሊክ እናደርጋለን። ሌላው ቻት ሂስትሪያችንን ለማየት ይሄን ነው። ሶስተኛው እና በጣም ኢምፖርታንት ፊቸሩ ፕሮጀክት። እንግዲህ አንድ የምንሰራው ስራ ሲኖር እዛ ኮንፋይንድ የሆነ በውስጡ ደግሞ ስኪልስ፣ ኢንስትራክሽንስ፣ ሜሞሪ ፋይል አስገብተን በደንብ ኳሊቲ ፕሮዳክት የምናገኝበት ፊቸር ነው ማለት ነው እና ጠቃሚ ፊቸር ነው። አርቲፋክትስ እስካሁን የተጠቀምናቸው የተለያዩ ፕሮዲስ ያደረግናቸው ወርድ ዶክመንቶች ሊሆኑ ይችላሉ፣ ፒክቸሮች፣ የተለያዩ ፕሮዲስ የተደረጉ አርቲፋክቶች ናቸው። ከስተማይዝ እዚህ ጋር ከስተማይዝ ለማድረግ የምንጠቀምበት ነው በተለያየ ሁኔታ። አንደኛ ስኪልስ አፕሎድ ለማድረግ ስኪልስ ባለፈው እንዳየነው ክላውድ ስኪልስ የሚባሉት ሪዩዘብል የሆኑ ሁልጊዜ ደጋግመን የምንሰራቸውን ስራዎች አውቶሜት ለማድረግ የምንጠቀምባቸው ናቸው። ኮኔክተርስ ከተለያዩ ፕሮቫይደሮች ለምሳሌ ጂሜል፣ ጉግል ድራይቭ፣ ሌሎች ዛፒየር የሚባሉ ብዙ አይነት የዴታ ፕላትፎርሞች አሉ። ከነሱ ጋር ኮኔክት አድርገን ክላውድን የበለጠ ኢናንስ የምናደርግበት ነው። ሌላ የፕለጊንስ አሉ። ፕለጊንስ ደግሞ የሚባሉት ሞር ተመሳሳይ ስኪሎችን በአንድ ላይ ኮንፋይን አድርገው የሚይዙ በሰርድ ፓርቲ ፕሮቫይደርም በክላውድም ፕሮቫይድ የሆኑ ፕለጊኖች ናቸው። እነሱንም መጫን እንችላለን። ለምሳሌ ሌጋል ፕለጊን የሚባል አለ፣ በጣም የታወቀ ፕለጊን። እሱ የሌጋል ስራዎችን የሚተችልን ፋይናላይዝ የሚያደርግልን ሲሆን የማርኬቲንግ የብራንዲንግ የመሳሰሉት ፕለጊኖች አሉ በውስጡ የተለያዩ ስኪልስ ያሏቸው ማለት ነው። በዚህ መልኩ ከስተማይዝ እናደርጋለን። ወደ ክላውድ ኮድ መሄድ ስንፈልግ ኮድ የምትለዋን ክሊክ እናደርጋለን። ወደ ኮወርክ ወይም ዴስክቶፕ አፕሊኬሽኑ መሄድ ስንፈልግ ኮወርክን ክሊክ እናደርጋለን። የዲዛይን ፊቸርም አለው እዚህ ጋር። ዲዛይን ማለት የተለያዩ የዌብሳይት ላንዲንግ ፔጆችን፣ ሌሎችን ፓወርፖይንት ሪፖርቶችን የምንሰራበት የዲዛይን ፊቸር ነው። እሱንም ከፈለግን ዲዛይን የሚለውን ክሊክ አድርገን ወደዛ መሄድ እንችላለን። እዚህ ጋር ቦክስ ውስጥ የቻት ቦክስ ውስጥ ምን አለ?
ሞዴል ስዊች የምናደርግበት አለ እዚህ ጋር ዛሬ በዛሬው ዕለት ፋብል 5 የሚለው ተለቋል። እንግዲህ ዛሬ በተለቀቀበት ዕለት ነው ቪዲዮ እየቀረጽን ያለ ነው። ፋብል 5 የሚባለው የመጨረሻው ቤስት የሚባለው ሞዴላቸው ነው። ከሚቶስ የሚባለው ሞዴል ከዚህ በፊት እነሱም ገልጸውታል። በጣም ከባድና ለሳይበር ሴኩሪቲ ስጋት የተነሳ ሳይለቁት የቀረ ሞዴል ነበር። አሁን ግን ሴፍጋርዲንግ ሜካኒዝም አስቀምጠው አነስተኛ የሚቶስ ሞዴል አነስተኛ ቨርዥኑ ፋብል ሞዴል እዚህ ጋር ሪሊዝ አድርገዋል። ኦፐስ ፋሚሊዎች አሉ። ኦፐስ 4.8 ሶኔት ሃይኩ እና ኢፈርት ሌብላቸውንም ደግሞ በዛው መጠን እየቀያየርን መጠቀም እንችላለን ማለት ነው። እዚህ ጋር ሌላው የራይቲንግ ስታይላችን ሴት ማድረግ እንችላለን። ለምሳሌ ለርኒንግ ከሆነ ለርኒንግ ማለት ኮንሳይዝ ከሆነ ኮንሳይዝ የተለያየ አይነት የራይቲንግ ፊቸሮችን መጠቀም እንችላለን። ለርኒንግ ሞድ ለምሳሌ ጥናት ላይ ከሆነ ስለ አንድ ቶፒክ ጥናት የምናደርግ ከሆነ ለርኒንግ ሞድ መጠቀም እንችላለን። እዚህ ጋር ያሉት ኮኔክተሮች ቀርበዋል። እኔ ኮኔክት ያደረኩት ጉግል ድራይቭ ጋር ነው። እንደገና ካላንደር እና ጂሜይልን ኮኔክት አድርጌያለሁ ማለት ነው። በአጠቃላይ በድምፅም ሪከርድ ያደረግነው በድምፅም ኮሚኒኬት ማድረግ እንችላለን። ቻት ፊቸሩ ይሄን ይመስላል። በቀጣይ የቻት ፊቸሩን ተጠቅመን እንዴት አድርገን ስኪል ክሬት አድርገን ፕሮጀክት ክሬት አድርገን ከዛ በኋላ ጆብ አውቶሜሽን ምን እንደሚመስል እናያለን። እንግዲህ በዛሬው አጭር ቪዲዮ አጠቃላይ የክላውድ ኤአይ ከብራውዘር ምን እንደሚመስል አይተናል። በቀጣይ ሞር ወደ ቴክኒካል ወደሆኑ ፊልዶች እንዴት ስኪል እንደሚፈጠር እንዴት ሪዩዜብል የሆኑ ኤጀንቲክ ኤአይዎችን መጠቀም እንደምንችል በደንብ እናያለን። እስከዛው መልካም ጊዜ፣ ደህና ሁኑ።